እኔ በቃ ግራጁዌሽን ደረሰ ምን አለ እነሱም መጡ ባህር ዳር ሊያስመርቁኝ ማሚ አክስቴ አቡ አጎቴ ምናምን ተሰብስበው መጡ ምናምን ምርቃትም አለፈ ምን አለ ያው ሲመጡ እኔ ጃቤን አድርጋለሁ ምን ብያለሁ ምናምን ሌላ የታህት ማያውቋት አይነት ሩት ነኝ ማለት ያሰራል። አክቹሊ ቤተሰብ ፊት እንደዛ ሆኖ መቅረብ ለመጀመሪያ ጊዜ ያሰራል በጣም ነው። ልቀበላቸው ኤርፖርት ሲሄድ በቃ የነበረው ጭንቀት ውስጥ ጭንቀት አይምሰላችሁ በቃ የሆነ በምን አይነት ወይ ሪአክት ያደርጋሉ የሚለውን እንትን ለማለት ማለት ነው። ሄድኩኝ ተቀበልኳቸው። ግራጁዌሽን አለቀ ምን አለ ምናምን ያው እኛ ክሊራንስ ጨርሰን ነው ወደ ቤታችን የምንመጣው እና እነሱ ቀድመውን ነው የሚመጡት እና እኔ ባይ ዘ ዌይ ማይንድ ውስጥ የነበረው ምንድነው ፋሚሊ በቃ አትላስቴን ነገር መቀበል ካልቻለ ባህር ዳር እቀራለሁ ብዬ ያሰብኩት እኔ በቃ ባህር ዳር እቀራለሁ እዛው ስራ ፈልጋለሁ። እዛ ኦሬዲ አለ በጣም ብዙ ሙስሊም ኮሚኒቲ የሚያቀኝ ሰፖርት የሚያደርገኝ እና በቃ ላይፍ ይሄን ያህል ላይከብድ ይችላል እና በቃ እዚሁ እቀራለሁ ብዬ ነው ያሰብኩት። ምክንያቱም እኔ እዛ ሳለ አያቴ ጋር መሄድ እችላለሁ ነግራቻለሁ። ላይ የማሚ የእናቷ ቤተሰቦች በሙሉ ሙስሊሞች ናቸው እና እዛ ሄጄ መኖር እችላለሁ ምናምን ግን ማዘርጌ ጋርም መሄድ እችላለሁ። ግን ምንድነው መጨረሻ ላይ ፋሚሊ ውስጥ ነው ኮንፍሊክት የምታስነሱት ገባሽ? ላይክ ኦሬዲ እና እንቀበልም ያለውን ነገር እነሱ ተቀብለው እንትን አሏት ወሰዷት አይነት ነገር ነው የሚሆነው ገባሽ? ከዛ ደግሞ ላይ አያቴ ጋርም ብሄድ ኦኬ ናው ሙስሊም ስለሆነች የምትፈልገው የራሷን ሰዎች ብቻ ነው እንጂ እኛን ከዚህ በኋላ ነሰሰሪ ናቸው ላይፌ ላይ ብላ አታስብም የሚለው ነገር ነው የሚመጣው እና ይሄ ፋሚሊ ኮንፍሊክት ውስጥ መግባት አልፈለኩም። እኔ ይሄ ቤተሰብን የሚያነካካ አይነት ነገር ውስጥ መግባት አልፈለኩም እና በቃ እዚሁ ላይፌን እቀጥላለሁ ብዬ ነበር ያሰብኩት። ከዛ መጡ ምናምን መጨረሻ ላይ እነሱ የሚሄዱበት ቀን በቃ ማውራት አለብን ምናምን አለችኝ። አወራን ምናምንና እኔ እንትን አይደለም ላይክ ሃይማኖቱ ሀብን ማድረጉ አይደለም እና እንዴት አትነግሪኝም መጀመሪያ ላይክ እኔ በጣም እንደ ጓደኛሽ ነው የምታይ በጣም ቅርብ የሆንኩኝ ሰው ነኝ ምናምንና ይህን ነገር ከኔ መደበቅሽ በጣም ነው ያሳዘነኝ እና ላይክ መንገድ ነበረ ምችለኝ ምናምን አለችኝ። አቡም በቃ ያው የሰው ልጅ የፈለገውን ነገር ነው ሊያምን የሚችለው እንግዲህ ማንንም ማስገደድ አንችልም ምናምን ሆነ ኮንቨርሴሽኑ ማለት ነው። እና እኔ አወዝ አክቹሊ ሪሊፍድ በጣም ነው ሪሊፍድ የሆንኩት እና በቃ ሶሪ አልኳት ይቅርታ ላይክ ልክ ነሽ መናገር ነበረብኝ ማብራራት ነበረብኝ መጀመሪያ ግን አንቺ ሃይማኖትን ከምታይበት መንገድ አንጻር መጥቶ ለአንቺ እንደዚህ ነው ብሎ መናገር ከባድ ነው በጣም ምክንያቱም አይ ኖ ላይክ የምትቀበየው ነገር እንዳልሆነ አይ ካን አንደርስታንድ እና ከዛ ፍርሃት አንጻር ነው ይቅርታ ላይክ እንትን ማለት ነበረብኝ ምናምን ብዬ አውርተን ጨረስን። እኔ ሪሊፍድ በቃ በጣም ማለት ነው። ከዛ ጨርሰን መጣን። እኔም ዋዜን ጠቅልዬ ብዬ ምናምን ከባህር ዳር ወደ ቤት መጣኝ ማለት እና የመጣሁኝ ቀን ትዝ ይለኛል። ይሄ መስከረም ላይ የሚከበረው ጥምቀት ነው መስቀል ነው አይደለም የሚከበረው የመስቀል ቀን ነው። እኔ አዲስ አበባ የመጣሁት እና ገባሁ ምናምን በቃ ቤቴ ያው በኩራት ኦልሬዲ ፋሚሊዎቼ የተቀበሉት ነገር ስለሆነ ብዬ በኩራት ሂጃቤን አድርጌ ምን ብዬ ምናምን የመጣሁት እኔ በቃ ከባህር ዳር ቤቴ ገባሁ ምናምን ሻወር ወስጄ ምን ብዬ ምናምን ጨርሼ ቁጭ አልኩኝና ይሄ ሰፈር ውስጥ ይከበር የለ መስቀል ምናምን ልናከብር ልንወጣ ነው እና ቡና የምታፈይው አንቺ ነሽ ነይ ምናምን ነገር አለኝ ማለት ነው። ከዛ ዋይሚ ማለት ዩ ኦልሬዲ ኖው ላይክ እንትን እንደማለን እና አሁን እሺ እምቢ ምናምን ጋር ከመምጣት የለም ተጣ ገባ ውስጥ እገባለሁ ምናምን አልኩኝና ኦኬ እሺ ምናምን ብዬ ወጣሁኝ። ቡና ምናምን ተፈላ ምናምን ሴሌብሬሽኑ ሲቀጥል በቃ እኔ መግባት አለብኝ ያው ያልከኝ ነገር ለማድረግ ነው ምናምን ብዬ ወደ ቤት የገባሁኝ ማለት ነው። እና የሚገርማችሁ ነገር ነገሮች እኔ እንዳየኋቸውና እኔ ፕላን እንዳደረኳቸው አልነበረ ላይክ ፋሚሊ መጥቶ ያንን ፊድባክ ለእኔ የሰጠኝ ኢትስ ቢካዝ ኦልሬዲ እንደምቀር ስላወቁ ነው እንጂ አክሴፕት ስላደረጉት አይደለም። እና ከሚከበረው ነገር ተከብሮ ምናምን አልቆ ውስጥ ልክ ቤት ከገባ በኋላ ፋዘር ሌላ ኮንቨርሴሽን የተጀመረ ምንድነው እሱ ጭንቅላትሽ ላይ ያደረግሽው ምናምን አለኝ። ከዛ ላይክ ይሄ ሂጃብ ለምን ሂጃብ ልታረጊ ምንድነው ሂጃብ ሙስሊም ስለሆንኩ ሂጃብ ማድረግ ስላለብኝ ሂጃብ አደርጋለሁ ውጭ ስወጣ ሌሎች ወንዶች ስላሉ ላይክ ማየት የማይገባቸው ሰዎች ስላሉ ሂጃብ ማድረግ ስላለብኝ ኦኬ ስለዚህ አሁን አንቺ ሙስሊም ነኝ ነው የምትይው ምናምን አለኝ። አዎ ሙስሊም ነኝ ኦልሬዲ ኮሚኒኬት ያደረገን መስሎኝ ነበር ምናምን ምንም ኮሚኒኬት ማድረግ ያለውም ሌላ ታሪክ ተፈጠረ። በቃ ሌላ ታሪክ ተፈጠረ ስልሽ ሌላ ኮንቨርሴሽን ነው በቃ እዛ ጋ የነበረው እና ያ it was the cover page ገባሽ it's okay ችግር የለውም የሚለው ኮንቨርሴሽን ባህር ዳር የነበረን ኮንቨርሴሽን it's a cover page በቃ ኦልሬዲ ሉዝ ከምናረጋት ትሪክ አድርገናት ወደ ቤቷ ትምጣና ከዛ በኋላ ያለውን ነገር ኬሪውን እናረጋለን ነው የነሱ ሀሳብ ገባሽ። ከዛ
ቁጭ አልን አንቺ ለምንድን ነው እስልምና ስለ እስልምና ሲጀምር ምን የምታውቂው ነገር አለ እስልምና? እና በነገራችን ላይ ቴከን ኖት እኔ ያሳደገኝ አባት አቡ ሂዝ አኔቴስት ብያቸዋለሁ ትናንትና። ሁሉም ሰው የፈለገውን እምነት የመከተል መብት አለው። እኔ ግን የየትኛውም እምነት እንትን አይደለሁም አባል አይደለሁም። ግን ሁሉም ሰው የፈለገውን ነገር የመከተል መብት አለው። ማንም ፎርስ ማድረግ የለበትም ብሎ የሚያምን ሰው ነው። በማንበብ የሚያምን ሰው ነው። የሰው ልጅ ሎጂካል ሆኖ እምነትን በመከተል ላይ የሚያምን ሰው ነው። ይሄ የሰው ልጅ የሆነ እምነት ውስጥ ስለተወለደ ብቻ ያንን እምነት ይዞ መቀጠል አለበት ብሎ የማያስብ ሰው ነው ሲጀመር። እስልምና ሲሆን ግን ነገሮች ይቀየራሉ። ቅድም ይሄን ነው ስልሽ የነበረው። ሁሉም ነገር ችግር የለውም። እስልምና ሲሆን ግን ችግር አለው። እስልምና ሲሆን ግን ሌላ ተአምር ነው። ሌላ ዓለም አይቶት የማያውቀው አዲስ ነገር ነው። በቃ ነው። ከዛ አንቺ አሁን ለምንድን ነው እስልምና እከተላለሁ ብለሽ ምናምን የወሰንሽው? ከዛ እኔ አንብቤ ላይክ እኔ ኢዚ ዌይ ነው በቃ ኮንቨርሴሽኑ እንዲቀጥል የፈለግኩትና በቃ እኔ አንብቤ አጥንቼ አነጻጽሬ ሞር ለእኔ ሴንስ የሚሰጠኝ እምነት ላይክ ብከተለው ልክ ነው ብዬ የማስበው እምነት ስለሆነ ነው እስልምና የመረጥኩትና ኦልሬዲ ላይክ ዝም ብዬ ኢምፓሲቭ ሆኜ ሳይሆን አስቤበትና አንብቤ ምን ብዬ አውቄ ነው እዚህ ነገር ውስጥ የገባሁት። ናትና ምንድን ነው አንብበሽ የምታውቂው አለኝ። ምንድን ነው አንብበሽ ልታውቂው የምትችይው? ይህ ሴንስ የማይሰጥ እምነት ሲጀመር አንቺ እኔን ሁላ ዘመን አንቺን ያስተማርኩትና ይሄንን ሁላ እንትን ያልኩት እንደዚህ አይነት ጭንቅላት ኑሮሽ እንደዚህ አይነት ማይንድ ሴት ኑሮሽ እንዴት ነው ሃይማኖት ሲጀመር እኔ መጀመሪያም ሃይማኖት መኖራችሁን ሰፖርት አላደረገም። ጭራሽ ደግሞ እስልምና አለ። ጭራሽ እስልምና እንዴት አይምሮ ያለው ሰው ይሄን ሊያስብ ይችላል? ከዛ ይሄ ኮንቨርሴሽን ባይዘው 3 ሰዓት ጀምሮ ማታ 3 ሰዓት ላይ ጀምሮ ሌሊት 9 ሰዓት ያለቀ ኮንቨርሴሽን ነው። እና የሆነ ሰዓት ላይ እኔ ይሄ እንዴት ነው ሰምታችሁ ታውቃላችሁ? ሰዎች ኢንቨስቲጌት ሲደረጉ የሆነ ዳርክ ሩም ውስጥ ምናምን አስገብታችሁ ከዛ አይምሯቸው መጨረሻ ላይ ድሬንድ ሆኖ ሀልስኔት ማድረግ ምናምን የሚጀምሩት ነገር አክቹሊ እኔ ያ ነው ሀፕን ሲያደርግ የተሰማኝ። ቢካዝ መጨረሻ ላይ ከቃላት ውጭ ሁላ አሁንኩኝ። ይሄ ኤክስፕሌን ከማድረግ ሁሉ በላይ ሆነብኝ ነገሮች ገባሽ? ቢካዝ ኦቨር ኤንድ ኦቨር እያስረዳውኝ እና ላይክ የሆነ ሳለ በጣም ከአቅሜ በላይ ሲሆንብኝ ምን አልኩት? እኔ አሁን አንተን አልኩት በመጽሐፍ ቅዱስ የምታምን ሰው አይደለም፣ በቁርአንም የምታምን ሰው አይደለም፣ በምንም ሃይማኖት ላይ የምታምን ሰው አይደለም። ስለዚህ አሁን አንተ እኔ እስልምናን እንዴት ተከተልሽ ብለህ ስትጠይቀኝ ከምን አንጻር ነው ላስረዳህ የምችለው አልኩት። ከምን አንጻር ላስረዳ? ያንተ መጽሐፍ ይሄንን ይላል፣ የኔ መጽሐፍ ደግሞ ይሄ ይላል ብዬ ምን አነጻጽሬ ልንገርህ? ላይክ ነው ለምሳሌ አክስቴ ብትጠይቀኝ ጥያቄ እሷ ያዘችው እምነት አለ። ለምንድን ነው የእሱን አምላክ አይደለም ለምን አልሽ ብላ ብትጠይቀኝ የምመልሰው መልስ አለ። ገባሽ? በስላሴ ለምን አታምኝም ብትለኝ የምመልሰው መልስ አለ። እዚህ ጋር ግን እሱን ላይክ ከየትኛው እምነት አንጻር ነው ኢቭን አርጊመንት ላቀርብ የምችለው ከሱ ጋር? እና ላይክ እሷ ጥያቄ ብትጠይቀኝ ኢትስ ሪዝናብል ነው። አንተ ግን ለምትጠይቀኝ ጥያቄ እንደ ፈርስት ፕሌስ በሳይንስ ብቻ የምታምን ሰው ላይክ በኢቮሉሽን ቲዮሪ የምታምን ሰው እንዴት ብዬ ነው አምላክ አለ የለም ብሎ የሚያምን ሰው ሲጀምር ከምን አንጻር ነው ታስረጁ የምትችይው ነገሮችን? ከምንም አንጻር እኮ አታስረጁ። ምክንያቱም ተመሳሳይ ቤዝ የላችሁም ኢን ዘ ፈርስት ፕሌስ ገባሽ? ከዛ በጣም በቃ ምንድነው በምክንያት ነው ሃይማኖት የመረጥሽው? እኔ ላይክ ብር ነው የምትወጁ ሰው ነው የምትወጁ ወንድ ነው እንደዚህ ነው ምናምን። እኔ የምወደው ወንድ የለም። ልማር ነው የሄድኩት፣ ትምህርት ነው ተምሬ የመጣሁት። ሁለተኛ ነገር ደግሞ ከገንዘብ አንጻር እኔ ይቅርታ አድርጉልኝና ላይክ ገንዘብ ምናምን ያላችሁ የምታወሩት ወሬ እኔን አንደርማይን ከማድረጉ በፊት እናንተ ነው አንደርማይን የሚያደርገው። ቢካዝ በጥሩ አስተዳደግ ያደገች ሁሉ ነገር ተሟልቶለት ያደገች ኦልሬዲ ጥሩ ፋይናንሻል ስቴቢሊቲ ላይ ያለ ቤተሰብ ያለው ልጅ ገንዘብ ብሎ ሌላ ቦታ ሊሄድ አይችልም። ገባሽ? ላይክ የሆነ ነገሮች የማታውቂው ነገር ሲሆን ሊያጓጉብሽ ይችላሉ እንጂ ኦልሬዲ ያለው ሰው ገንዘብን ብሎ የሆነ ቦታ ላይ ሂዶ ሊወድቅ አይችልም። ቢካዝ እኔ በዛ ሰዓት ላይክ ገንዘብ የሚያሳስበብኝ እድሜ ላይ አይደለም ሲጀመር። ገባሽ? ላይክ ኦልሬዲ ፋሚሊ ሁሉን ነገር ፕሮቫይድ እያደረገልኝ ነው የምኖረው እና ገንዘብ እንዴት ነው ሊያሳስበኝ ይችላል? ኦቨር ኤንድ ኦቨር እና መጨረሻ ላይ በጣም ከአቅሜ በላይ ሆነብኝና እኔ በቃ ይቅርታ አምሷሪ አልኩት። አምሷሪ አንተ የምትፈልገው መልስ ልሰጥህ አልችልም። ማለት አንተ እውነት ነው ብለህ አይምሮ የተቀበለውን መልስ እኔ ልሰጥህ አልችልም። ቢካዝ እውነታው ያ አይደለም። የኔን እውነታ ኦልሬዲ ሼር አድርጌላችኋለሁ። ያንን የማትቀበሉት ከሆነ እናንተ አትቀበሉት እንጂ የሌለ ነገር ላይክ የሌለ እውነታ አውጥቼ ልሰጥ አልችልም ለሰው። እና በቃ እኔ this is my reality ሌላ ምንም ነገር ልናገር አልችልም። ከዛ መጨረሻ ላይ በጣም አግሬሲቭ እየሆነ መጣች ምናምን እና እኔ ማለት የምሬን የምልሽ አዲስ ላይክ እንደ አንድ ወላጅ ይሄ ከሃይማኖቱ አንጻር ሳይሆን ይሄ ወላጆቼ ብለሽ የምታስቢያቸው ሰዎች ከዛ ደግሞ ላንቺ እንዴት ነው ያንቺን ፖቴንሻል የሚያውቁ ሰዎች የሆነ አይነት አመለካከት ስላንቺ ሲኖራቸው